ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ። የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የቅርጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የእሷን እንጀራ መመኘት በራሱ ያሳፍራል። እናት እኮ ናት እቺ ልጅ፣ ሲንግል ማም ናት። ባይዘው እንትኗን ከሰማችሁ በጣም ነው የምታሳዝነው። እንደው ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል። እኔ እንደዚህ አደርገን እኔ ምን አይነት ችጋራ ብትሆኑ አትጠግቡም። ግን ማለት አትጠግቡም። ሆዳችሁ ኪሳችሁም አካውንታችሁም አይጠግብም። የሌላውን እንጀራ ለምንድን ነው የምትመኙት? የሌላውን ነገር ለምንድን ነው የምትናፍቁት? እግዚአብሔር የሰጣችሁን አይባርክላችሁም? አይባረክላችሁም? በቤታችሁ ሲመጣ ማለት ትንሹ በረከት የለውም? እስኪ ጸሎት አስደርጉበት፣ የምር ስጡበት፣ ለግሱበት፣ ይበረክታል። የእናንተን ማለት አልከለከላችሁም። እግዚአብሔር ልክ በሶሻል ሚዲያ ለእናንተም እንጀራ ሰጥቶ እያኖራችሁ ነው አይደል? የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የሷን እንጀራ መመኘት እኛ ብንሰራ በጣም እኮ ተሰፍራላችሁ። ባይዘው ወይ ሰዎች አንዷ ቲክቶከር የስጋ አምባሳደር ትሆናለች። ስጋ ቅርጫ ከዛም በኋላ የስጋ አምባሳደር ትሆንና ስራውን ትቀበልና ሶሻል ሚዲያ ላይ ታስተዋውቃለች። ቲክቶከር ናት። የካሊብ ማናት የእንትና ናት የሰውን ጥሩልኝ የማጠግቡ የማንችሎትና አወቃችኋት በጣም ደስ ብሎኝ እና ቃል ነው። ከዛም በኋላ ትጠይቅና ሚዲያ ላይ ይህን ማስታወቂያ መስራት ትጀምራለች። ስትሰራ ሰዎች ስለምትታይ ሰዎች እየደወሉ ስልክ ቁጥራቸውን ስጭን እኛ ምንዘዝ ካሉ ሰዎች መካከል አንዷም እኔ ነኝ እውነት ለመናገር። ከዛ በኋላ እኔ ግን ደስ የሚለው እንደዚህ ዝባዝንኬ ነገር ስለማድረግ እዛው አንቺ አዘሽ እዛው አንቺ ጨርሰሽ ምናምን ብያት ሆነ ረስቼዋለሁ። አላስገባሁም ዛሬ ራሱ ገንዘብ ነው ይገርም አላስገባለሁ እና እንደዛ ነበር ማድረግ የነበረባት። እሷ ጋር ትደውልና ስልክ ቁጥር ትቀበልና ሰዎቹ ጋር ባለቤቱ ጋር ትደውልና እኔ ለምን አልሰራላችሁም? እኔ ለምን ይሄንን ነገር አብሬያችሁ ለምን አልሰራም ብላ ትጠይቃቸዋለች። ሰዎቹ ደግሞ ደውለው ለዚችኛዋ ቲክቶከር ይነግሯታል። እችኛዋ ቲክቶከር ደግሞ ወታ ስም ሳትጠራ የሆነች ሰው እንደዚህ ብላ ትልቅ ሰው ናት እንደዚህ ብላ ቪዲዮ ሰራች። ከዛም ይሄ ቪዲዮ ሲሰራጭ ድጋሚ ልጅቷ ይዟት መጣና ልጅቷ ጋር ቪዲዮውን አጥፊልኝ እኔ እንደዚህ ለማለት አይደለም እንዴት እንደዚህ አይነት ቪዲዮ ትሰግለኛለች ብላ ልጅቷ ድጋሚ ቴክስት አድርጋ ታናግራታለች ማለት ነው። መጀመሪያ ነበረ እንጂ ለመነጋገርም በክብርም ለመጠየቅ ምን ማድረግ ነበረብሽ? ልጅቷን ጠይቀሽ እኔም አብሬሽ ብሰራ ደስ ይለኛል፣ እንዴት ነው እኔንስ መጨመር ትችላላችሁ ብለሽ ማስታወቂያ የሰራችኋል ስልክ የሰጠችልሽ ሳታናግሪ ባለቤቶቹን ያናገርሽው ለጥቅም ነው እንጂ እሷን እንትን ብለሽ ራስሽን ታሰሪ ነበር ቢሳካ አይደል እንዴ? ስለዚህም ልጅቷ ሚዲያ ላይ ወጥታ ተናገረች። ትክክል ነው። ከዛም ከተናገረች በኋላ ደግሞ አሁን ሚዲያ ላይ ወጥተሽ ቪዲዮውን አጥፊ ማሪ ካፈሩ አይመልሰኝ ነው ትእዛዙ የሚናቁ እንደ ቪዲዮውን አጥፊ ታስቁኛላችሁ። ልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረው ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክ የዋናውን ሰጣለሁ ኦርደር ታደርጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን
ከዛ ልዘዝልሽ ወይ እንደዚህ ታሪክልሽ ምናምን ብያት ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛን ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔ የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ይሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስዱ አንቁ ነው የሚተፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛች አይቼ አውቃለሁ። ግን የዚችን ሴትዮ የገንዘብ ፍቅር ሳየው ማለት ነው ጌታን የኢትዮጵያ ሕዝብ ምን ያህል ቢቸግረው ነው ብዬ ነው ያሰብኩት። እና እቺ የሁላ ብር እያላት እንዲህ ከቸገራት ሌሎቻችሁም ሊቸግራችሁ ይችላሉ ብዬ ስላሰብኩ ማለት ነው የሚገርም ስራ ይዤላችሁ መጥቻለሁ። ስራው ለሴቶች ነው ሞር ሪኮመንድ የሚደረገው። ሰዓት ያላችሁ፣ ኢንተርኔት ያላችሁ፣ ስልክ ያላችሁ ሰዎች ጸዴ ስራ ነው። በደንብ አሪፍ ብር ሜክ ታደርጉበታላችሁ ብዬ አስባለሁ። ይህን የምትፈልጉ ሰዎች ሊንኬ ላይ ይቅርታ ባዮ ላይ ሊንክ አስቀምጬላችኋለሁ ቴሌግራም